ዛራ ሚዲያ ወዴት ነው የምትመጡት ነው ያለው። የኔም ጥያቄ ለምሳሌ ከላይ በነ ደብረ ጽዮን የሚመራው ኃይል ደብረ ብርሃን ድረስ የወሎን ማህበር ወሳለኝ እኔ ጽምዶ ተብሎ ሲም ነው የሚፈልጉት የሚል ጥያቄ አለኝ። አሁንም ድጋሚ ሊጨፈጭፉ ነው ወይስ ምንድነው የሚያመጡት የሚል ጥያቄ ስላለኝ ቆሮ ኢንጂነር ግርማ አውዝ ልክ የኮረኮሩኛ ነበር። ምክንያቱም ህዝብ ከለ አይደለም አንዳንዶች የህዝብ ለነጻ መድኖ ይላሉ ነው ህዝብ ማከል ጸብ አለ ብዬ አላምንም። በኦሮሞ ህዝብ እንደ ህዝብ ማለት ነው ፋብሪኩን አደጋ ላይ ቁልሽ አለ ብዬ አላምንም። ሲካል ነው ችግራችን፣ ኮንስቲቱሽን ነው ችግራችን። እነዛን ችግሮች ደግሞ ጀኒውን የሆነ የመጣውን አሉ። ለምሳሌ ጆሃር ብዙ ጊዜ አሁን ጆሃር ሰዎችን ብዙ የሚባሉ ነገሮች እኔ ፊሎሶፊ ነው የሚመቸኝ። ወዘሪው ብሊቨርነት ማለት ነው የሚያነሳቸው ነገሮች እድሜ የማውቃቸውን ነገሮች 41 አሁን የምንከራከርባቸው ችግሮች ባለፉት 30 ዓመት ውስጥ በትምህርት ቤት በስራ መራባቸው የነበሩ ናቸው። የትግራይ ህዝብ ራሱ እኔ ትግራይን ባላውቀው ኖሮ የምታገኘ ቦታ ሁልጊዜ አንተ ቤት እገባለሁ ቴዲ። ብዙውን ጊዜ ፓርሻል ነው የምሆነው። ህዝብ ላይ ተኮር ነገር መናገር አልፈልግም። አንዳንድ የዴፊኔሽን የተርሚኖሎጂ ችግሮች ሲመጡ ነው ሂስቶሪካሊ ራሴን ይነካኛል ብዬ ስለማስብ የምከራከር ከአማራ ብሔር። ምክንያቱም ያሉ የአማራ ብሔረተኝነት ራሱ ትልቁ ችግሩ በር የሌለው መዝጊያ የሌለው በር ሆኗል። ማንም ቋንቋውን የተናገረ ሰው እንደፈለገ አናሊሲስ የሚሰጥበት መሬት ላይ ግን ገበሬውን እኔ ገበሬ ልጅ ነኝ። ባለፉት 8 ዓመት መሬቶቻችን ጾም አድረዋል። ጾም በማደራቸው ምክንያት ገበሬ ሆኗል። ለማኝ እንዲሆን ያደረገው የፌዴራል መንግስቱ ነው ብቻ ብሎ የሚያምን የአማራ ፖለቲካን አናላይዝ የሚያደርግ ሰው ከመጣ ውሸታም ነው የሚለው። ስለዚህ ጽምዶ ራሱ ያንን ሊፈታ የሚችል አይደለም። ሰሞኑን ታንክስ ፎር ዲስ ኤአይ ቴክኖሎጂ የሪያሊዝም ፖለቲካውን ስል እያመጡ ታዩን ነገሮች ራሱ የጽምዶን ከጅምሩ መክሸፍ ኦኬ እሱን እንደማለ በዋናች እንዲህ የሚፈልጉ ሰዎች እኔ መንግስት ሲሞት እያልኩ አይደለም። ላይ ፐርሶኔት አሪፍ ሰው ተማረ ህዝብ ነው የሚሞቱት። ሲቪል ዋር የሚያስፈልገው ሁሉና ኔትወርክ ያስፈልጋል። ይሄ አሁን ሁሉን አቀፍ አሁን እዚህ ስንነጋገር ሁላችንም አንድ ስለሆነ አይደለም። በታሪክ አጋጣሚ ቁጭ ብለን ያላወራን ሰዎች ዛሬ ተገናኝተናል፣ ግን አልተገጫጨንም። ስለዚህ ይሄን መሰል ዲስኮርሶች መደረግ አለባቸው እንጂ መረሻ የማይታወቅ ችን በትም ብያምናለሁ። እዛ ላይ ሞር ፎከስ ቴንኪው። አሸናፊ ልስማና ወደ ጥያቄና መልስ እንሄዳለን። ጆዋር ሰመራይዝ ከሰጠን በኋላ ወደ ጥያቄና መልስ እንሄዳለን። አሸናፊ በጣም አመሰግናለሁ ቴዲ። የተነሱት ነገሮች ላይ ከጥቂት ነገሮችን ብናይ የማምንባቸውን ሀሳቦች አካፍላቸው። ለምሳሌ ከጽምዶ አንጻር የተነሳው ያለውን ነገር በገንዘብ ጥሩ ይመስለኛል። ለምሳሌ አንድ እየተሳደደ ያለ ከዚህ በፊት 360 ዲግሪ ተሰበተ አካል አሁን ያ እንዳይሆን ሌሎች አካላት ጋር ነው በሚጠቅመው አግባብ ቢደራጅ እኔ ክፋት አለው ብዬ ምክንያቱም ሪፖርት ደብረጽዮንም ያስተናግድ አይመስለኝም። ለምሳሌ ነዳጅ ተከልክሏል። ነዳጅን በሌላ ማግኘት ሉዓላዊ ከሆነ መንግስት ጋር ጥሩ ግንኙነት መፍጠር እኔ ይተኛል። ሌሎች አይደለም ሎጂስቲክ አለ፣ ጦርነት ጉሰማ ብዙ ነገር አለና የህልውና ጉዳይ መከላከል አለባል
ዝም ብለን አንድን አካል ወይም ደግሞ እዛ ከዚህ በፊት ተለው ጉዳት ወይም for any other ትግራይን አጠቃላይ ሁኔታ ይሄ ነገር በጣም ከፍተኛ ጉዳት ስላለው ጽምዶን በዛም አንፃር ጥሩ ይመስለኛል። እንደ ብሔር ለምሳሌ ለትግራይ ያነሳቸው ነገሮች እውነት ነው። ሁሉም ህዝቦች ጋር ግን ያ ነገር እንዳለ ሪኮግናይዝ ማድረግ ጥሩ ነው። ሲምባል አማራ መሆን የግድ መሆን የለበትም ብዬ ነው ማምነው። ስለ ትግራይም ለማውራት ስለ ትግራይም ህዝብ ድምጽ ወይም የመሰለ ለመስጠት አንዳንድ ጊዜ የአካል ወይም አባል አይደለም ሀሳብ መስጠት አትችልም የሚሳሰቦች ተገቢ አይደሉም ብዬ ነው ማምነው። አሁን አጠቃላይ የኢትዮጵያ ህዝብ ያለበት ሁኔታ ለሁላችንም ግልጽ ነው አይደለም? የተጎዳ ያኮረፈ በብዙ ነገር በግብርም በኑሮ ውድነትም በብዙ ነገር የተወሰነ ያለው ነገር ግን ምንድነው ይሄንን ህዝብ አሁን ይሄ በጣም መድረክ ነው። በጣም ትልቦች በሁላችሁም ተነስቷል። በጣም ሪስፔክት በእውነት በዚህ መሀል ብዙ መማማር አለ ብዬ አምናለሁ። ጀኒውን አሁን የተለያዩ ሀሳቦች ናቸው። አንድ አይነት ሀሳብ ያለው አይደለም። ፓናሊስቶቹ ጉድ መነጋገር መልኩ መቻል እኛ በጣም በቀጣይነት ኮንቲኒቲ ማህበረሰብ ሼፕ አንፃር ትልቅ ሚና ይጫወታል ብዬ ነው። የተደራጀ 100 ሚሊዮን ህዝብ ማን ነው ያልተደራጀ ያኮረፈ የተጎዳ የተቆጣ 100 ሚሊዮን ህዝብ የተደራጀ አባል ያለው ኃይል ትልቅ ተጽዕኖ ማምጣት ይችላል። በጣም ማምጣት። ስለዚህ ህዝቡን የማደራጀት የራ መሰራት አለበት። እኔ ይሄንን ምለው ብዙ ጊዜ ወደ አንድ አቅጣጫ ያዘነብላል። ምክንያቱም አገሪቱ ካለች ነገሮችን ፕራዮሪታይዝ መቻል ያስፈልጋል። አሁን ሌሎች ዲቴል ነገሮችን ወይም ታሪካዊ አመጣጣቸውን የሆነ ሩቃሶን የ500 እየጠቀሱ ውይይት ማድረግ ይቻላል። ግን ሬሌቫንት ነው ወይ ወቅታዊ ነው? አሁን ፕራዮሪቲያችን ምንድነው? ፕራዮሪታይዝ ማድረግ አለብን። ምንድነው የኛ ፕራዮሪቲ? ኢትዮጵያን ከአብይ አህመድ ይሄ ይስማማሉ ያሰብ ብዙ የኢትዮጵያ ህዝብ ስንል እዛ ውስጥ አለ ብልጽግና የሚደግፉ አካላትም አሉ። ያ ማለት አጠቃላይ የህዝቡን እዚህ ጋር መግለጽ የምፈልገው አጠቃላይ የኢትዮጵያ ህዝብ ስሜት አጠቃላይ በህዝቦች በአማራም ኦሮሚያም ላይ በደቡብ መሳሪያ አላነሳም ማለት ከመንግስት ጋር ተስማምቶታል ማለት አይደለም። ሁኔታዎች አልተመቻቹ። የደቡብ ህዝብ በከፍተኛ ጦር አማራ ክልል ውስጥ እንደሚካሄድ የሚያስበው አማራ ክልል ሄዶ የሚሞተው ማን ወላይታ ልጅ ኮንሶ ልጅ የሀዲያ እየወሰደ ይማገዳል። ነፍስ እንደ ቅጠል ነው ይሞታል። ስለዚህ አማራን ክልል ብቻ ጉዳት አንፃር ማለት ነው። ከኢኮኖሚያዊ ጉዳት አንፃር የኢኮኖሚ የሚያመነጫቸው ኤክስፖርቱ የሚያስገባሮች በሙሉ የሚውሉት ለጦር ተተኳሽ ለድሮን መግዣ ያ ሌላ ልማት ሀገሪቱ የተሻለ የስራ እድል ምጥርበት የመሳሰሉ ነገሮችን ኦልሞስት ወደ ዜሮ ነው ያወረደው። ምንም ነገር የለም። ስለዚህ ኢኮኖሚ ቢያድግ ዜጎች ተቋዳሽ አይሆኑም። ምክንያቱም ኢኮኖሚ ጦርነቱን ነው ማስገና መንግስት ተጽዕኖ ውስጥ ገብቶ ኢትዮጵያ መባት ሰፊ እንደዚህ አይነት መድረኮች ይሄ ብቻ
ሌሎችም አካላት በዚህ ፕላትፎርም እንዳለ ሆኖ በየቦታው ነው መሆን ያለበት። መሪዎች በስፋት መፈጠር ያለባቸው መሪዎችን የመፍጠር መሪዎችን ያው አመራሩ ምታው መንጋው ይበተናል፣ ፖሊሲ ይከተላል። ይሄ በጣም ለብዙ ተካሂዶ የነበረ ነገር ነው፣ ግልጽ ነው። ያ ደግሞ መሪ እንዳይኖር በጣም ምቹ ሌጂቲሜት ያልሆነ መንግስት ሁኔታ ሌሎች በስፋት በየቦታው ብናፈራ በጣም ኢትዮጵያን የመታደግ እድል ሰፊ ነው ለማለት ፈልጋለሁ። ስለዚህ የብሔራዊ ምክክር የተባለው ነገር ይሄንን እውነትን ነው የምለውችንን በግልጽ ማውገዝ መቻል ያስፈልጋል ብዬ ነው የማምነው። ወንድሜ መሐመድ ያነሳውን ሀሳብ አከብራለሁ። ነገር እኔ ሪል የሆነ ምንም አሁን ይሄ ምንም አይነት እንትን የማድረግም ነገር የለም። በቃ ፌክ የሆነ ዋነኛ ስቴክ ሆልደር የፖለቲካ ውጭ ሰዎችን ብቻ ሰብስቦ የመንግስት ካድሬዎች ናቸው በየዞኑ ተሰብስቦ ዕጣ ፈንታ እንወስን እያሉ። ስለዚህ መንግስት መቀየርም በህገ መንግስታዊ መንገድ ካልሆነ እንደማይቻል በደንብ አድቮኬት ማድረግ ያስፈልጋል። ሁለተኛ ነገር ደግሞ መንግስት ኢሌጂቲሜት ስለልክ አገራዊ ውሳኔ በጣም ፋንታ ላይ በህገ መንግስት ላይ የመወሰን ያህል ተቀባይነት ያለው ማሳየት ይጠቅማል ብዬ አስባለሁ። ቴንኪው። ወደ ጆና አይ ቲንክ ወደ ጥያቄና መልስ ለጥያቄና መልስ አንድ 40-35 ደቂቃ ምድብና አንድ 3-4 ሩም ያስፈልጋል። ሰብሰብ አድርጋችሁን ተጠይቁና ቋችሁ ብዙ ሰው ነው የላካችሁት። ዛሬ ያልገባችሁ ነገ ትገባላችሁ። ይሄ የሚቀጥል ውይይት ነው። ሰላማዊ ውይይት ለዘላለም ይኑር። መፋጨት ሰላማዊ መንገድ ወያየት አለብን ያደርገው ሰው። ጥያቄ ለመጠየቅ የምትፈልጉ ሰዎች ተዘጋጁ። ገባችሁ በኋላ የምታሰናዱት ከመግባታችሁ በፊት ጽፋችሁ ጥያቄ ታቀርባላችሁ፣ ትወርዳላችሁ። እያንዳንዱ ስለማውቃችሁ ከነ ባህሪያቶቻችሁ አስገባችኋለሁ። አምሶል ለዚህ ሰዓት ነው ጎደላችሁ ማድረግ ቴዲ ያስገባኛል። በሰላም ዋየው በስነ ምግባር ነው እንጂ ስድብ ጋጠወጥ ደግሞ አላስፈላጊ ነገሮች የሚናገሩ አስተናግዳ አይደለም። ሰው ሁላችሁ እየሰበጠሩ ትቀመጡና ጥያቄ ትጠይቃሉ። መጨረሻ ይሆናል ማለት ነው። የሆነሳው ጉዳይ ሂድበት ወይስ ምን ትላለህ? ይሄ መጨረሻችን ነው የሚሆነው። እናሰናብታቸው። ወደ ጥያቄዎቹ እንግባና ብዙ ብለናል። ጥያቄዎቹን ሰብሰብ አድርጌ ከዛ አጠቃለን ዛሬ የተነሱ በጣም ትሉ ለመጋበዝ ያህል ነው። ከዚህ የተነሱትን ነጥቦች የያዛቸውና ወደፊት ደግሞ ስፔሻል ራሱን የቻለ ሰፊ ውይይት የሚጠይቅ ነገር ነው። ከመራገም